ኢትዮጵያ ክፍል ቢለወይ ንገሪኝ በያ ኢትዮጵያዬ ኢትዮጵያ ስቅስ ይለወይ ንገሪኝ በያ ስትያትፍትሽ ጽድቁን ካበራልሽ ይምረኛል ያልሽው ልብ የሚራራልሽ ምነው ከሌሎቹስ ጨክኖ ደበቀ እውነት ላንቺ ብቻ በሚስጥር ከላከ ግልጥ ነው ባትቀድሚው ሳይቀድሙሽ የአምስተኛ ሻለቃ አባላትና አመራር የበታይ ሹምና መኮንኖች ለዚህ ለተመሰረቱበት ሁለተኛ ዓመት በዓል እንኳን በሰላም አደረሳችሁ ማለት እፈልጋለሁኝ። እንኳን ለኮማንዶ አየር ወለድ ዕዝ 103ኛ ኮማንዶ ክፍለ ጦር 5ኛ ነስር ኮማንዶ ሬጅመንት ሁለተኛ ዓመት የምስረታ በዓል እንኳን በሰላም አደረሳችሁ ላለሁኝ። የደሴ ከተማን መዋቅር የመበተን ስራ የመስራት ስራ ሲደረግ ነበርና እሱን የመታገል የማስቀረት የማምከን ስራ ሲሰራ የነበረች ናት። አኩሪ ተግባር የፈጸመ ሬጅመንት ነው። ለምሳሌ ከፈጸማቸው ተግባራት መካከል በመጀመሪያዎቹ ልክ ኮማንዶ ወደ ቀጠናው ሲገባ ጥላትም ወደ ጭንቀት ውስጥ የገባበት ሁኔታ ነው የነበረው። በኑሮ ውድነት ውስጥ ላሉ በማገዝ ደረጃ ላይ ያረጉት ተግባር ቀላል የሚባል አይደለም። በአካባቢው ላይ ብጥብጥ እንዳይፈጠር በከፍተኛ ደረጃ እገዛ ሲያደርግ የነበረ ሬጅመንት ነው። ከፍተኛ መስዋዕትነት እየከፈሉ ሌት ቀን ደከመን ሳይሉ ለማክበር እየተዘጋጁበት ያለ በዓል ስለሆነ በዓሉ ልዩ ያደርገዋልና መልካም በዓል እንደሆነላቸው እመኛለሁ። ዓላማዬን የተረዳው ከዘር ስሜት ነኝ የጸዳው ወታደርነት የሙያዎች ሁሉ ቁንጮ ነው። ከነፍስ በላይ ምንም የለምና ለሀገር የሚበረከት የስጦታዎች ሁሉ ውድ ስጦታ። ማንም ምንም ሊያደርግ ይችላል። ለሀገር ክብርና ሉዓላዊነት መከበር ግን ከወታደር በላይ ባለውለታ ከቶውንም ሊኖር አይችልም። በአስቸጋሪው ሐሩር በረሃ ውጣ ወረድ እየተሻገረም ወዲህ ሀገር ሊያፈርስ የመጣን ጽንፈኛ ወዲያ ማዶ በዘረኝነት የታወረውን ሸኔ አደብ በማስገዛት አገር ያስቀጥላል ወታደር። ህገወጥ ስራዎች ያው ኮንትሮባንድ ይሰራል። በፊት ቆይታ አለ ክላሽ ምናምን ነገርም ያው አንቀሳቅስ ነበር። ያው በአጋጣሚ ደግሞ ትልቅ ድሽቃ መሳሪያ አንቀሳቅሻለሁ። ክላሾች ቢያንስ ከ20 ያላነሰ ክላሽ ወደዛው ወስጃለሁ ወደ ሀገሬ። ከዚህ በኩል ማለት ነው የተቀበልኩኝ ነኝ። አሁንም በቅርቡ 3 ክላሾች እንደገዛው ነው እየተነጋገርኩ ያለው። እነሱ ያው በመረጃ ግን ተውታል። እነሱ ሳልቀበል ወደ ቁጥጥር ስር ይያለሁ። እስካሁን የሸጥኳቸው እኔ ያሻሻጥኳቸው 5 ክላሽ ብቻ ነው እና አንድ ስናይፐር የተስማማሁትና ከራሴ 150 ሺህ ብር ያስገባሁት ብር አለ። ያንን እንትን ላይ ነው ሞርተር ላይ ያችን 150 ሺህ ብር አስገባስባል ያን ቀብድ አስገብቻለሁ። እኔ በሀገር መከላከያ ሰራዊት ኮማንዶና አየር ወለድ ዕዝ የ103ኛ ክፍለ ጦር 5ኛ ኮማንዶ ሬጅመንት ዋና አዛዥና የደቡብ ወሎና የደሴ ከተማ ኮማንድ ፖስት አባል ሻምበል ታሪኩ ሻሜቦ እንደገለጹት ሰራዊቱ በደቡብ ወሎና አካባቢው በጽንፈኞች ላይ እየወሰደ ያለውን እርምጃ አጠናክሮ መቀጠሉን ተናግረዋል። በህገ ወጥ መንገድ የጦር መሳሪያ በማዘዋወር ለጽንፈኞች ሊያቀብሉ የነበሩ ተጠርጣሪዎችን ሰራዊቱ በቁጥጥር ስር ማዋሉንም ጠቅሰዋል። ደቡብ ወሎ አካባቢ ባሉት አጠቃላይ ወደ 28 ወረዳዎች ህገወጥ የጦር መሳሪያዎች በስፋት ይከናወናል። እኛ ወደዚህ ግዳጅ ከተሰማረን ወዲህ በርካታ
ህገወጥ የጦር መሳሪያ አዘዋዋሪዎችን በቁጥጥር ስር አውለን እስካሁን ወደ 8ኛ ዙር ደርሰዋል። ወታደር ነኝ ወታደር ዘቤ ቆንኩኝ ለሀገር ወታደር ነኝ አርበኛ መቼም የማልተኛ። አለፍ ሲል ደግሞ የሀገርን ክብርና ሉዓላዊነት ለመዳፈር የመጣን ወራሪ በአባቶቹ አልደፈር ባይነት ወኔ ታጅቦ አደብ ያስገዛል። በልማቱ ጊዜ ታታሪ፣ በግዳጅ ጊዜ ሳተና ሆኖ ለሀገሩ ይዋደቃል። ወታደር የሀገር መሪዎችን እንቅስቃሴ በማጀብ ሰላማቸውን ይጠብቃል። በኢድ፣ በአረፋ፣ በጥምቀትና በመስቀል በዓላት እንዲሁም የብሔራዊ በዓላትን ሰላም ያስጠብቃል። ምእመናን እፎይ ብለው በሰላም እንዲያከብሩ ደጀን ይሆናቸዋል። ሰላም እንደምን አላችሁ ውድ ተመልካቾች። በዛሬው ፕሮግራማችን በሀገር መከላከያ ሰራዊት በኮማንዶና አየር ወለድ እዝ 103ኛ ኮማንዶ ክፍለ ጦር የ5ኛ ንስር ኮማንዶ ሬጅመንት 2ኛ ዓመት ምስረታን አስመልክተን ያሰናዳነውን አጭር ዶክመንተሪ ወደ እናንተ እናደርሳለን። መልካም ቆይታ። አንድ ሁለት ሶስት ዓላማዬን የተረዳው ከዘር ስሜት ነኝ የጸዳው። የኢፌዴሪ የሀገር መከላከያ ሰራዊት በኮማንዶና አየር ወለድ እዝ 103ኛ ኮማንዶ ክፍለ ጦር የ5ኛ ንስር ኮማንዶ ሬጅመንት የተመሰረተችው በ2015 ዓመተ ምህረት ነው። በትግራይ ክልል በአድዋ ኤርፖርት የሬጅመንቷ ምስረታ አጭር ዕድሜ ያላት ቢሆንም ከተቋቋመችበት ጊዜ አንስቶ በታሪክ መዝገብ ሰፍሮ የሚቆይ አመርቂ ሥራ እያከናወነች መቆየቷን የሬጅመንቷ ዋና አዛዥ ይናገራሉ። 5ኛ ንስር ኮማንዶ ሬጅመንት ያው የተመሰረተችው በ2015 በትግራይ ክልል በአድዋ ኤርፖርት ነው። ያን ስትመሰረት አጋጣሚ ሆኖ እኛም እንደራሴ ሌላ ሬጅመንት አዛዥ ነው የነበርኩት። ከራሴም አንድ ሻምበል አዋጥተን ነው በጋራ የተቋቋመችው። አሉ የሚባል ሻምበሎች ከአራት ኮማንዶ ሻምበሎች ሻለቆች በማውጣጣት ነው የተቋቋመችው ሬጅመንት። ስለዚህ ከተቋቋመች ጊዜ ጀምሮ በውጊያ ማል ነው የተቋቋመችው በትግራይ። ከዛ በኋላም አላረፈችም። የአሃዱ የውስጣዊ ስራዎችን እየሰራች እስከ ዛሬ የቆየችበት ሁኔታ ነው አለ። ከዛ ባሻገር በተለይም በአዲስ አበባ ዙሪያ በርካታ ስራዎችን የጽንፈኛው የሸኔ ተልእኮዎችን በመደምሰስ በኩልም የራሷን ሚና ስትወጣች የነበረች ሬጅመንት ናት። በተለይ መታራ አካባቢ ደግሞ የሀገራችን የልማት አካል የሆነው ገበታ ለሀገር ፕሮጀክት መሰረት ሲጣልም የጠቅላይ ሚኒስቴሩ መሰረት ሲጥሉም እዛም ድረስ ሄዳ የአካባቢውን የማጽዳት እንዲሁም የጥበቃ ስራዎችን ስታከናውን ነው የነበረችው። ከዛ ባሻገር አሁንም የገበታ ሀገር ለሀገር ፕሮጀክቶች በሁሉም ቦታ በሚሰሩበት ሰዓት በጌዲዮ ዞን በዲላ ከተማ ክቡር ጠቅላይ ሚኒስቴራችንም እዛ ሲሄዱ ቀድማ ሄዳ ቦታውንም የማጽዳት አካባቢንም የማረጋጋት ከዛም የጥበቃ ስራ ሰርታ ግዳጇን ተወጥታ የመጣችበት ሁኔታዎች አሉ። ከዛ ባሻገር እቺ ሬጅመንት አሁን ወደዚህ ደሴ ስትመጣም በድንገት የራሷን ስራ አዋሳና አካባቢ ለስራ እየሰራች ከነበረችበት ቦታ ተነስታ ነው ወደዚህ የመጣችው። ከዛ ባሻገር ቀላል የማይባል የፖለቲካ ስራዎችንም ስትሰራ ነው የመጣችው እቺ ሬጅመንት። በዚህ ላይ ለአብነት በተለይ በዚህ ደረቅ ወደብ እንደመሆኑ ኮምቦልቻ ከኮምቦልቻ የገባ ከጅቡቲ የገባ በዚህ በአማራ ክልል ውስጥ የነበረው ጽንፈኛው ኃይል በፈጠረው ሁኔታ ለማህበረሰቡ ሳይደርስ ሲቀር የነበረው የአፈር መዳበሪያ ስራዎች
በተለይ ደግሞ እንዲደርሱ በርካታ የጥበቃ ስራዎችን ተደርጎ ወደ 106 ሺህ የሚሆን ማዳበሪያ ኩንታል ወደ ሰሜን ሸዋ ሁሉም ወረዳዎች እንዲደርስ የተደረገበት ሁኔታ ነው። ይሄም የእጀባ ስራዎች ሙሉ በሙሉ እየተከናወነ ሲደረግ ነበር። ለአብነት በርካታ አመራሮች ደሴና ኮምቦልቻን ካለው ከተገኘው ሰላም አንጻር ሲጎበኙ ነበር። ክቡር ጠቅላይ ሚኒስትራችንም ቀዳማዊት እመቤት ጭምር በርካታ ሚኒስቴሮች ደሴና ኮምቦልቻን ሲጎበኙ፣ በጠቅላላ በደቡብ ወሎ ዞንን ሲጎበኙ የሬጅመንቱ አባላት ሁሉም ሻምበሎቻችን ኃላፊነት ወስዶ የጥበቃ የ24 ሰዓት እጀባ ሁሉንም ስራ እየሰሩ የመጡበት ሁኔታ ነው ያሉ። እኛ ከመጣን ወዲህ አካባቢው ምንም ነገር እየታየ ነገር የለም ማለት ነው እና መጀመሪያ አካባቢ በኢንፎርሜሽን ደረጃም የሰማ ነው ማለት ነው። እነኚህ መሳሪያ ነጋዴዎች ምናምን ነገር ዝም ብሎ እንደ ልምድ አድርጎ ምናምን ነገር የሚንቀሳቀሱት ነበረ። እነሱ ሙሉ በሙሉ ከምንጫቸው ከማድረቅ ማለት ነው እንደፈለገ እንዳይንቀሳቀስ፣ እንደፈለገ እንዳይሸጥ፣ እንዳይለውጥ፣ ህዝቡን እንዳያደናግር እነኚህ ስራዎች ስንሰራ ነው የነበር ነው ማለት ነው። አሁን ሙሉ በሙሉ ደረጃ ማለት ነው መሳሪያ ምንሸጥ እንደፈለገ መጥቶ እዚህ ቦምብ ወርውሮ የተለያየ ነገር አድርጎ ምናምን ነገር የሚሄዱ የለም ማለት ነው። አጠቃላይ ከዚህ ከመጣን በኋላ መንግስት የተሰጠን ኃላፊነት በመቀበል ከዚህ ከሀውስ ተነሳ ወደ ኮምቦልቻ ከመጣን በኋላ እዚህ አካባቢ ላይ የጸረ ሰላም ኃይሎች የተለያዩ የጥይት ግዢዎች ነበሩ። የተለያዩ መሳሪያዎች ኮንትራባንድ ነገዶች ማለት ነበሩ። የነዚህ ሴሎችን አድልን ለህገ መንግስት ማቅረብ ከዛ ለማልፈን ደግሞ አካባቢ ለህዝብ ምቹ እንዲፈጠር በማጻዳት ከዛ ካለው ፖሊስ ሚሊሻ አጠቃላይ ከዚህ ደግሞ አገሮች ያለው እዞች ኮሮች ነበሩ። በእነሱ ጋር ጋራ በመሆን ብዙ መሰረት ያለው ስራዎችን ሰርተናል። በተለያዩ ቦታ የዞረን በደሴና ኮምቦልቻ አካባቢ የነበረውን ጥምር አጠቃላይ ሰርተናል። ይህን ስንሰራ ከታች ያለው አባሎች ደከመን ሰለችን ሳይሉ ቀንም ሌሊትም ንጋት ሙሉ አደር እንደ ቀን 12 ሰዓት 24 ሰዓት ሙሉ ታግተን ይህን ሰርተን ለዚህ ያለ የ801ኛ ኮር ምቹ ወደ ግዳጅ ሁኔታ እንዲፈጠር አድርገን ስራው ሰርተናል ማለት ነው። ማህበረሰቡ እንግዲህ በጣም እንደ ፍላጎቱ ወጥቶ አይገባም ነበር። ስራዎች በጣም ስትሪክትድ ነበሩ እና በርካታ ችግሮች ነበሩ መጀመሪያ አካባቢ። ከዛ በኋላ እኛም ከመጣን ጀምረን ብቻችን ብቻ አይደለም እንግዲህ አጋር አሉ አሃዶች አሉ 801ኛ እዚ ጀምሮ ፕላስ እዚህ ያሉ የጸጥታ አካላቶች በጋራ በመሆን እንግዲህ አሁን ያለውን ሁኔታ እንዲፈጠር ተችሏል። ፕላስ ደግሞ ህዝቡም ከኛ ጋር በመሆን ያለውን ወንጀለኛ ያለውን ጥላት ሁኔታ ኢንፎርሜሽን በመስጠት እንግዲህ በጋራ ሆነን አሁን ያለውን ሁኔታ ያለውን የሰላም አየር እንዲተነፈስ አድርጓል። በደሴ ኮምቦልቻና አካባቢው የጽንፈኛ ኃይሎችን ሴራ በማክሸፍና የህግ የበላይነትን በማረጋገጡ ሂደት ሬጅመንቷ የሚጠበቅባትን ግዳጅ በአግባቡና በዲሲፕሊን መፈጸሟም ተመላክቷል። የተለያዩ ወታደራዊ ጥበቦችን በመጠቀምም ሊፈጸሙ የነበሩ አደጋዎችን ማስቀረት ተችሏል። ወደ ደቡብ ወሎ ከመጣን በኋላ ኮማንድ ፖስት አባል በመሆን ከተማ ውስጥ ሰርጎ በገቡት ጠላቶች ላይ ሴራቸውን በመክሸፍ የተለያዩ ጽንፈኛ ሴሎችን እና ሎጂስቲኮችን በመያዝ ለህግ በማቅረብ ሌሎችን ደግሞ ታድሶ ገብቶ የታድሶ ስልጣናቸውን ጨርሶ ወደ ማህበረሰቡ እንዲቀላቀሉ በማድረግ ታላቅ ሚና ነበራቸው። እዛም እያለ ያው እስካሁን በከተማ ውስጥ የነበሩት በደሴና በኮምቦልቻ የነበሩ ጠላት ሴራቸውን በማክሸፍ የተለያዩ ሴሎችን በመበጣጠስ ከከተማ ወጣ ብሎም ከእግረኛ አሃዶች ጋር ከኮሮች ጋር ከዚህ ያሉት 801ኛ ኮሮች ጋር በመሆን ጠላትን በማሳስና የተለያዩ ውጊያዎችን አጫጭር ውጊያዎችን በማድረግ ድል ልታስመዘግብ ችላለች። እስካሁን ያው እዚህ ከደሴና ኮምቦልቻ ይዘን ያለ ነው። በሻምበሎች ነው ተበታተነን ይዘን ያለ ነው። እዚህ እስካሁን ጥሩ ግዳጅ ነው የፈጸመን ያለ ነው። ህግና መመሪያዎች በመከተል ብዙ ስራዎችን ሰርተናል። ለምሳሌ በዚህ ከተማ ውስጥ የነበሩ የጠላት ሴሎች ጽንፈኛው የሚደግፉ የነበሩ የጠላት ሴሎች ሎጂስቲካዊ አቅርቦቶች የሚያቀርቡ የነበሩትን እንዲሁም ህገወጥ መሳሪያ ነጋዴዎችን በተለያየ ዘዴ በመጠቀም ወታደራዊ ጥበብ በመጠቀም ምስጢራቱን የጠበቀ ተልእኮችን በመፈጸም ግለሰቦችን ከያሉበት በማደን ለህግም ያቀረብናቸውም በብዙዎች ይቆጠራሉ ማለት ነው። ከዛን
በከተማ ውስጥ ደግሞ በተደጋጋሚ እንደሚታወቀው የ24 ሰዓት የፓትሮሊንግ ስራዎች በደሴ በኮምቦልቻ በመስራት በዋናነት ሁለቱን ከተሞች የመጠበቅ ቢሆንም ግን በደሴና በኮምቦልቻ ብቻ ሳይሆን እኛ ግዳጅ የተወሰነው ከ801ኛ ኮር ጋር ነው ትእዛዝ የሚሰጠን። ከዛ ጋር በመሆን አጋጣሚ በደቡብ ወሎ ዞን በሙሉ በሚደረጉ የኮሩ የሚያደርጋቸው እንቅስቃሴዎች ውስጥ ለወገን ኃይል ደራጅ በመሆን አጋዥ በመሆን ግዳጃችንን እየተወጣን እንገኛለን። 2015 ዓመተ ምህረት በሻምበል ኃይሌና በሻምበል ቢኒያም አማካይነት 5ኛ ንስር ኮማንዶ ሬጅመንት ልትመሰረት ትችላለች። ሬጅመንታችን ከተመሰረተች በኋላ የተለያዩ ጥሩ የሚባሉ ግዳጆችን ትወጣለች። ወደ ቡልቡላ ከገባች በኋላ ከቡልቡላ ተነስታ በአዲስ አበባ ዙሪያ አዲስ አበባ ጽንፈኛው የኦነግ ሸኔ ቡድን ዙሪያዋን ለመቆጣጠር አስቦ ህዝቡ ላይ የተለያየ የሽብር ስራ ለመስራት አንዳንድ አመጾችን ለማንሳት የእቅድ አውጥቶ የነበረ ቢሆንም ለሬጅመንታችን ግን ይሄ ግዳጅ ተሰጥቷት ሬጅመንታችን ይሄ ጠላት ያሰበውን ግዳጅ ቀድማ በመድረስ መረቡን በጣጥሳ ከዛ ቦታ ላይ ዱካውን ለቆ እንዲጠፋ ለማድረግ ትችላለች። ከዛ በመነሳት ደግሞ ወደ መተሃራ ተጉዛ መተሃራ ላይም እንደዛው መንግስታችን ለህዝቡ ትልቅ ያዘጋጀውን የገበታ ለሀገር የተሰኘውን ፕሮጀክት ያንን ፕሮጀክት እንዲሰራ መሰረት ድንጋይል በማስጣል መሰረት ድንጋው ተጥሎ ወደ ስራው እንዲገባ እንደገና ደግሞ በዛም አካባቢ ላይ ወደ ፈንታሌ እና የተለያዩ የመተሃራ ቀጠናዎች ላይ ጠላት እንዲሁም የሸኔ ቡድን በነበረበት ሰዓት ላይ ያንንም ይሄንን የሸኔን ቡድን እግር በእግር ተከታትላ እስከ መማረክ ደረጃ መሳሪያ ተቀብላ ለመንግስት ገቢ እስከ ማድረግ ደረጃ የደረሰችበት ሁኔታ አለ። በተለይ በደሴና ኮምቦልቻ አልፎም ደግሞ የወረዳዎች ላይ የሚከሰቱ ነገሮችን 100% አስቀርተናል ማለት ይቻላል እና ስለዛ ያለንበት ደረጃ አሁን ጥሩ ነው ማለት እችላለሁ። 2016 ጥቅምት 27 ነው እዚህ አካባቢ የጽንፈኛ ኃይል ከተማዋን በቁጥጥር ለማዋል ነበር ተዘጋጅቶ የነበረ። በአስቸኳይኛ በደረሰን ጥሪ ደርሰን እዚህ ያለውን ማህበረሰቡና ህዝቡንን ካደጋና ከዘረፋ ታድገናል ማለት ነው። ብዙ ስራዎችን ሰርተናል እንደ ሬጅመንት። ያው እዚህ ያሉ አህዶች አሉን እነሱን ለነሱ ድጋፍ ሆነን ከተሞች ሁለቱን ከተሞች ተከፋፍለን ሁለት ኃይሎችን እዚህ ሁለት ኃይል እዛ አድርገን ሎጂስቲክ አቅርቦት በተሟላበት ሁኔታ ሆነን ለእግረኛ አህዶቻችን ወጣ ያሉ በሚገጥሟቸው ግዳጆች አስቸጋሪ ሁኔታዎች ላይ በመግባት እኛ የተሻለ ድጋፍ እየሰጠን ቆይተናል። ከከተማው ጸጥታ ባሻገር በጫካም እየሄድን የተለያዩ ግዳጆችን ተወጥተናል ማለት ነው። 1 2 3 ሰረለቃ አስማይ ማማሰን ነው ስሜ። እዚህ ከመምጣታችን በፊትም በብዙ ቦታዎች ስንሰራ የቆየን ነው። 5ኛ ሬጅመንት ከተቋቋመችበት ጊዜ ጀምረን ስንሰራ የመጣናቸው ቦታዎች አሉ። በመተሃራም በሌላ ቦታዎችም እና አሁን ደግሞ ያለንበት ቦታ ኮምቦልቻና ደሴን ተቆጣጥረን ነው ያለነው። ያው ጸጥታውን እስካሁን ድረስ እያስከበርን ነው ያለውን ሁኔታ ከጸጥታ አካላቶች ጋርም እና ከማህበረሰቡ ጋር አንድ በመሆን ያው ባለንበት ቦታ ላይ ግብ ለማድረስ ሞክረናል። ያለው ነገር ይሄ ነው። በመጨረሻ ላይ ለምስረታ በዓል ለ2ኛ አመት ለምስረታ በዓል ለሁላችንም እንኳን አደረሰን እንኳን አደረሳችሁ ለማለት እፈልጋለሁ። ወታደር ነኝ ወታደር ዘቤ ቆንኩኝ ለሀገር ወታደር ነኝ አርበኛ መቼም የማልተኛ። በመጀመሪያ እንኳን ለ2ኛ አመት ምስረታ በዓል በሰላም አደረሳችሁና አደረሰን ማለት ፈልጋለሁ። በጠቅላይ ሚኒስትራችን የአረንጓዴ አሻራን ጠቅላይ ሚኒስትርን በማጀብ እሱም በትክክል እንዲከናወን የጀባዎች ስራ ሰርተናል። በመቀጠል ደግሞ ያው ገበታ ለሀገር መሰረተ ድንጋይ ሲጣል በመተሃራ አካባቢ ላይ ጠቅላይ ሚኒስትር በመጣበት ሰዓት ያንንም እጀባ አድርገን በጥሩ ሁኔታ እንዲያልቅ አድርገናል። በመቀጠል ደግሞ ያው
በጥቅምት 27 ጀምሮ ወደ ደሴ ነው የመጣ ነው። ያው እዚህ ስንመጣ ከተማው ላይ የነበረው ትንሽ ሽምብሮች ወደ 106 የሚጠጉ የጠላት ሴሎችን ከመሳሪያ ግንኙነት ጋር ያላቸውን እጅን ተከታትለን ለሊትና ቀን ሰለቸን ሳንል ይዘን ለጋ ቀርበናል። ያው በአሁኑ ሰዓት ደግሞ ያው ሰላም ነው ማለት እንችላለን ማለት ነው። በዚህ በተመሰረተች በ2 ዓመት ውስጥ ይሄን ያህል አመርቂ ስራ የሰራች በውስጥ አንድነቷ የጠነከረች ሁሉም በመግባባት በተለይ ደግሞ በሌሎች በሚታዩ አንዳንድ እንኳን እንከን የሌለሽ ዲሲፕሊኖች እንኳን ወደ 0 ደረጃ የደረሱበት ሁሉም ለቆመለት ለሕገ መንግስቱ ታማኝ ሆኖ የሚያገለግልበት ብዙ ጀግነት የተሰዉ በተለይም ደግሞ በዚህ በጽንፈኛው ኃይል በሰሜን ሸዋና በደቡብ ወሎ መጨረሻ አካባቢ ላይ ተሰብስቦ ሲሰለጥን ሲዘጋጅ የነበረው ኃይልም በተሰጠው ተልዕኮ መሰረት ሄዳ ድንገተኛ ማጥቃት በማድረስ እስከ ማሰልጠኛው ጭምር ተቆጣጥራ ወደ 18 የሚሆኑት በመግደል ሌሎች ቦታውን በመቆጣጠር ለሌላ አጋር ሰራዊታችን አስረክባ ያጣችበት ሁኔታ ነው አለ። በደቡብ ወሎ ዞን ባሉት 29 ወረዳዎች በሁሉም ቦታ ከእግረኛ ሰራዊታችንም ከጸጥታ መዋቅርም ከጥምር ጦሩ ጋር ሆነ በጋራ በሁሉም ቦታዎች በአምባሰል በኩታበር በሁሉም ቦታ በግሸን ሁሉም ቦታ እየተጓዝ ግዳጆችን እየተወጣን ያለንበት ሁኔታ ነው አለ። በአጠቃላይ በተወጣንባቸው ግዳጆች ሁሉ የተሻለ የግዳጅ አፈጻጸም ነው። የኮማንዶ ሬጅመንቷም ደሴ ከተማ ሳትገባ ጽንፈኛ ኃይሉ በአማራ ክልል ላይ ውዥንብር በመንዛት ከፍተኛ የሆነ መረበሽ የፈጠረበት ወቅት ነበር። ነገር ግን ከህዝቡና ከአካባቢው አስተዳደር ጋር በመምከርና ከሃይማኖት አባቶችና ወጣቶች ጋር በመወያየት በየከተማው ሰርገው የገቡ የጠላት መረቦችን መበጣጠስ እንደተቻለም ተመላክቷል። አካባቢውን ህዝቡን በማረጋጋት ህዝቡን በማነጋገር የሃይማኖት አባቶችን የሀገር ሽማግሌዎችን ወጣቱን ሁሉ በማነጋገር ወደ ተሻለ ስራ ገብተን በየከተማው ሰርጎ የገቡ የጠላት ሴሎችን በማውጣት ከህዝቡ በመነጠል ከህዝብ እንድነጠሉም የተለያዩ ውይይቶችን በማድረግ ደሴና አካባቢው አሁን ያለውን አንጻራዊ ሰላም እንዲያገኝ ተደርጓል። በዚህም የተነሳ ቀላል የማይባሉ በተለይ ጽንፈኛው ኃይል ለከተማው ላይ የቅስቀሳ ፕሮፓጋንዳ ወረቀቶችን ሲያትም ነበራቸውን የህትመት ወረቀቶችን ካነ ማተሚያቸውም ሲያሰራጩ ነበር አባላትን ጭምር በቁጥጥር ስር ማዋል የተቻለበት። ከዛም ባሻገር ደግሞ በተለይ ደሴ የሁሉም አካባቢያችን በተለይ ሴንተር በመሆኑ መጠን በዚህ በአፋሪም በትግራይም በሁሉም ቦታ ደግሞ ሴንተር እንደመሆኑ መጠን ጦር መሳሪያዎች ክምችት የነበረበት የህገወጥ ጦር መሳሪያ ነጋዴዎችም በስፋት የሚዘዋወሩበትና ጽንፈኛ ኃይል እንደፈለገ የሚያገኝበት ሁኔታ ነው የነበረ። ያን ደግሞ ሬጅመንቷ በሰራችው ስራዎች በተከታታይ በመረጃ ስራዎች መረባቸውን በመበጣጠስ በርካታ ህገወጥ የጦር መሳሪያ ነጋዴዎችን በቁጥጥር ስር ማዋል የተቻለበት ወደ ጠላት እጅ ሊገባ የነበሩ ተተኳሾችንም ጭምር ሬጅመንቷ በቁጥጥር ስር ዋለችበት ሁኔታዎች አሉ። ይህንን ደግሞ የሰራችው ስራ በተለያየ ጊዜ በሚዲያ ሽፋን እንዲያገኝ ተደርጓል። ህገወጥ የጦር መሳሪያ ዝውውር ተሳታፊ የነበሩ 25 ግለሰቦችን በቁጥጥር ስር መዋሉን የደቡብ ወሎ ዞንና የደሴ ከተማ አስተዳደር ኮማንድ ፖስት አስታወቀ። በህገ ወጥ መንገድ የጦር መሳሪያ በማዘዋወር ለጸረ ሰላም ኃይሎች ሊያቀብሉ የሞከሩ ተጠርጣሪዎችን በቁጥጥር ስር መዋሉን የደቡብ ወሎ ዞንና የደሴ ከተማ ኮማንድ ፖስት አስታወቀ። ከነፍስ ወከፍ መሳሪያ ጀምሮ ከክላሽ ጥይት ጀምሮ እስከ ሞርተር እስከ ድሽቃ መትረየስ ስናይፐር እነዚህ ሁሉ ቀብድ የተከፈለባቸውንም ሲሻሻጡ የነበሩትንም በርካታ የሆነ ጥይቶችንም በመገበያየት ላይ የነበሩ አባላትን ወደ ጽንፈኛው ሊገባ የነበረውን ከነ ተሽከርካሪያቸው ጭምር ይዘን በቁጥጥር ስር ዋልንበት ሁኔታ ነው ያለ እና ሬጅመንቷ ይህን ስራ በመስራቷ ዛሬ ደሴ ላይ አንጻራዊ ሰላም ተገኝተዋል። ህዝቡ በሰላም ወጥቶ እየገባ ነው። በአማራ ክልል ከሌሎች ከተሞች ላይ የነበሩ ነገሮች ሁሉ በአሁኑ ሰዓት በደሴ ላይ የለም። ደሴ አሁን ሰላም ነው። የሬጅመንቱ አባላት ለአካባቢው ሰላም ሌት ተቀን ደከመኝ ሰለቸኝ ሳይሉ ዳገት ቁልቁለቱን ወርደው
ረሃቡና ውሃ ጥሙን ተቋቁመው ሰላምን ለማጽናት ሲሰሩ ሁሉም ነገር አልጋ ባልጋ አልነበረም። የሕይወትና የአካል መስዋዕትነት አስከፍሏል። ነገር ግን ሁሉም ከሀገር ክብር አይበልጥምና ለሙያ በመታመን የተከፈለ ጀብዱ ተፈጽሟል። ህገወጥ ጦር መሳሪያ ነጋዴዎችን በመያዝ በሚደረገው ግብግብ አካላቸውን ያጡ የቆሰሉ አባላትም ጭምር አለ። ይሄ ደግሞ የተከፈለው ለሀገር ሲባል ነው። ለባንዲራው ክብር ሲባል፣ ለቀይ ቦኔት ክብር ሲባል የተከፈለ እና በዚህም አባላቶቹ ጀግኖች ያፈረንበት ሁኔታ ነው ያለ ማለት ይቻላል። ከህዝብ አብራክ የወጡ ጀግኖች የሚኖሩትም የሚሰውትም ለህዝብ ነውና ከራስ በፊት ውድ ህዝብ እያስቀደሙ ዛሬም ነገም ወደፊትም ግዳጃቸውን በትኩረት ለመፈጸም እየሰሩ ነው። የተለያዩ ሃይማኖታዊ በዓላት በሰላም ይከበሩ ዘንድ ሙሉ የጸጥታ ማስከበሩን ስራ ኃላፊነት በመውሰድ ሬጅመንቷ ታሪክ የማይዘነጋው ስራ ፈጽማለች። እኛ የህዝብ አብራክ ነው ወጣ ነው። የምንሞተውም ለህዝብ ነው፣ የምናገለግለውም ለህዝብ እስከሆነ መጠን እሴቶቻችን የሚሉት ከራስ በፊት ለህዝብና ለሀገር ነው የሚሉን። ስለዚህ ከዚህ አንግል እንደ በጣም ቁጥር ያደረግነው ህዝብን ነው። ህዝብ ከያዝን በተለይም ቀላል የማይባል ስራዎችን ሰርተናል። ከህዝብ ጋር ማህበረሰባችን ጋር ተሳተፍነው ነገሮች ለአብነት የአደባባይ በዓላት ሲከበሩ በተለይ ጥምቀት፣ ማውሊድ፣ አረፋ በዓሎች እንዲሁም ረመዳንን ሲከበር የኢድ ሶላት ሲከበር ከማህበረሰቡ ጋር ሆነን በተለይ ታቦት የሚወጣበት ቦታ ከህዝቡ ጋር ሆነን ጽዳት ያከናወንበት ከዛ ባሻገር ደግሞ ታቦቱ ወጥቶ እስከሚገባ ድረስ ስራችን እንደመሆኑ መጠን የ24 ሰዓት ጥበቃ በማድረግ ከዛ ባሻገር ደግሞ ህዝባችን በተለይ ኢድ የሚሰግድበት ቦታ በጋራ ነው ከማህበረሰቡ ጋር ሆነን ከወጣቱ ጋር ሆነን ስናጸዳ ነበር ነው ስንሳተፍ ነበረው። ከዛ ባሻገር ደግሞ አቅመ ደካሞችንም እኛ እንደ ራሳችን ቤተሰብ ቆጥረን ስናግዝ ነበር። ስሜ ሳምራዊ ትባላለሁ እና የአንድ ልጅ እናት ነኝ። ከዚህ በፊት የነበርኩበት ሁኔታ በጣም አስቸጋሪ ነበር እና ያው በራሴ ሰው እየረዳኝ ሻይ ቡና እየሸጥኩ ነበር የምኖረው። አሁን ላይ ግን አቅም ያልቻለም የቤት ኪራይ ትቼዋለሁ። ግን እግዚአብሔር ይመስገን ልጄ ታማብኝ ነበር ኦፕሬሽን ነቶን እግዚአብሔር ይመስገን ከላይ የተላኩ አስመስለው እነሱን ላከልኝ። ኦፕሬሽን ሆና ድናልኛለች። የመከላከያ ሰራዊት አባላት በሙሉ ክፉ አይንካቸው፣ እግዚአብሔር በሄዱበት ቀኝ መንገድ ይጠማቸው። እኔ ምንም አልልም። ከዚህ በላይ ፈጣሪ ይከተላቸው። እነሱ ለልጄ ያደረጉልኝ ድርጊት ፈጣሪ ነው የሚከፍላቸው እንጂ እኔ አይደለም። እና እስካሁን ድረስ ያደረሱኝ እስካሁን ድረስ አትርፈው ያደረሱልኝ እነሱ ናቸው። እግዚአብሔር ይስጥልኝ። ምንም ከምንም በላይ እነሱ እግዚአብሔር ይስጥ። ሬጅመንቷ የሰራችው ስራ ዘመን ተሻጋሪና ሀገርን ከጥፋት እየታደገ ስለመሆኑም የደሴ ከተማና የደቡብ ወሎ የስራ ኃላፊዎችን ጨምሮ የመከላከያ ሰራዊት ከፍተኛ አዛዦች ምስክርነት ይሰጣሉ። ይቺ ሬጅመንት እኛ የሰሜን ምስራቅ እዝ 201ኛ ኮር በተደራቢነቱ ነው። በዚህ በደሴ እና አካባቢው የተፈጠረውን የሰላምና አለመረጋጋት ከነሱ ጋር ሆኖ ለመስራት በጠየቁ መሰረት እሷ እንዲታገዝ ካመጣና ጊዜ ጀምሮ በጣም በርካታ ስራዎችን ሰርታለች ብለን ነው በየጊዜውም እየተከታተልን በገምገማም በስልክም በሬዲዮም እያገኘናት ስለነበረ አንደኛ እዛ አካባቢ ያለው ጽንፈኛ ከተማውን ለመውረር አሰብስፎ በነበረበት ጊዜ ነው ሻለቃዋን በአየር ቀጥታ አንጥተን እዚህ እንዲታግዝ ያደረግንበት ለነሱ። ስለዚህ ከተማው በጣም በርካታ የሆኑ የጠላት ሰርጎ ገቦች፣ የህገ ወጥ መሳሪያ ዘዋሪዎች እንዲሁም ከተማውን ለመውረር በተዘጋጁበት ወቅት የመጣችበት ወቅት ነበረ። ይህን ከተማውን በመቆጣጠር ስለዚህ ከተማ ውስጥ የተሰገሰገውን የጽንፈኛ ሴልም ሆነ ተዋጊም ጭምር ከውስጥ ወደ ውጭ በማውጣት ከፍተኛ ሚና ተጫውታለች። እንዲሁም ሌሎችም ግዳጆችም ከሬጅመንቶች እጀባ በማጀብ በኮምቦይ እጀባ ቀጥታም በግዳጅም በመሳተፍ ይህን ጽንፈኛ
በቀጥታም ውጊያ ገብታም ተዋግታ ባለፈው ጥሩ ደረጃ ላይ ያደረሰች እዚያ አካባቢውን ሰላምና ለመረጋጋት እንደሆነ እናውቃለን ማለት ነው። ሌላው ጥሩ የግዳጅ አፈጻጸም ዲሲፕሊን ነው እኛ የታዘብነው። በደቡብ ወሎ ወረዳዎች ችግር ባጋጠመ ጊዜ ወጥቶ ኦፕሬሽን በመስራት ጥላት ወደ ከተማ የነበረውን ፍላጎት እና ጥረት በማምከን ረገድ ከፍተኛ ሚና የነበረው ሬጅመንት ነው። በዚህ በጣም ብዙ ተጋድሎዎችን ብዙ ስራዎችን የሰራ ሰራዊት ነው። ይሄ በመሆኑ ምክንያት አካባቢያችን ሰላም እንዲሆን በአንድ በኩል ከፍተኛ አስተዋጽኦ አበርክቷል። በሌላ በኩል ደግሞ በአካባቢ ልማቶችም ላይ በደቡብ ወሎም በደሴ ከተማም ልማት ስራዎች ሲሰሩ በእነዚህ ልማቶች ላይ በመሳተፍ ረገድ የነበረው ሚና በጣም ትልቅ የሆነ ሬጅመንት ነው። ከሁሉ በላይ ደግሞ በህዝቡ ዘንድም በከፍተኛ ደረጃ የሚወደድ በጣም ጥሩ ስራዎችን የሚሰራ ብዙ ሴራዎችን እና እዚህ ከተማ ውስጥ ሊፈጸሩ የነበሩ ደባዎችን እና ችግሮችን እየተከታተለ ያመከነ የህዝቡ ሰላም በትልቁ እንዲረጋገጥ እና አካባቢው ሰላም እንደሆን ሰላም በመሆኑ ምክንያት ደግሞ ልማት እዛ አካባቢ ላይ እንዲሰራ በከፍተኛ ሁኔታ ሲያግዝ የነበረ የኮማንዶ ሬጅመንት ነው። አንድ ሻለቃ ወደ እነዚህ ቦታ እንዲመጣና ተጋግዘን ለመስራት ጥያቄ ነበረን። በዛ ጥያቄ መሰረት የ103ኛ ክፍለ ጦር 5ኛ ንስር ሻለቃ ወደዚህ መጣ። የመጀመሪያ ግዳጅ የተሰጣቸው በኮር ውስጡ ነው የደሴ ከተማንና የኮምቦልቻ ከተማን አጠቃላይ የተቋማት ጥበቃ፣ በከተሞች ውስጥ ሰርገው የሚገቡ የጥላት እንቅስቃሴዎችን መመከት እና መምታት፣ በሶስተኛ ደረጃ ደግሞ በከተማ ውስጥ በጥላት የሴልና ኔትወርክ ተደራጅተው የሚገኙ የተለያዩ አደረጃጀቶች፣ የሎጂስቲክ አደረጃጀቶች አሉ፣ የምልመላና ምልመላ አደረጃጀቶች አሉ፣ የገንዘብ አሰባሳቢ አደረጃጀቶች አሉ። እንዲሁም ብዙ አይነት አደረጃጀት ተጠቅሞ ሴሎችን በከተማ ውስጥ በማደራጀት ስራውን ሲሰራ የነበረ ጽንፈኛ ነው። ሁለተኛ የተሰጣቸው ስራ ይሄን ሶስተኛ የተሰጣቸው ስራ ይሄን ሴል መበጣጠስ ነው። አራተኛ የተሰጣቸው ተግባር ደግሞ የተቋማት ጥበቃ፣ ልዩ ልዩ የመንግስት ተቋማት ጥበቃ ነው የተሰጣቸው። ይሄ ተልእኮ ሲሰጥ በዋነኝነት አላማው ሁለት ነገር ነው። አንደኛ ጥላት በተለያየ ወቅት ወደ ከተማው ሰርጎ የማህበረሰቡን ኢኮኖሚያዊ፣ ማህበራዊ ቀውስ እንዳያስከትል መከላከልና ጥላትን መምታት በዋነኝነት ማለት ነው። ሁለተኛ እግረኛ ክፍለ ጦሮችና ሻለቆች በከተሞች ዙሪያ የነበራቸው ጥበቃ እንዳለ ሆኖ ነገር ግን ግዳጃቸውን ከከተሞች ወደ ውጭ ወይም ወደ ገጠር እንዲሄዱ ማድረግ አስፈላጊ የሆነበት ወቅት ነበርና እነሱ ወደ እነዚህ ከተሞች ገብተው ቅድም ያልኳቸውን የሰርጎ ገብን መምታት፣ ጥላትን ያደራጃቸው ሴሎች መምታት፣ ተቋማት ጥበቃ እንዲሁም በህገወጥ ንግድ ተሰማርተው የሚገኙ የጦር መሳሪያ አዘዋዋሪዎችን የመያዝና ለህግ የማቅረብ ተግባራት ስለነበራቸው ይህን እነሱ በሚሰሩበትና በሚረከቡበት ሰዓት እግረኛው ወደ ጫካ ያለውንና ገጠር የሚገኘውን ጥላት እያሳደደ የሚመታበት ሁኔታ ማመቻቸት ነበር። ስለዚህ ከነዚህ ሁለት ዓላማዎች ተነስተን የ103ኛ ክፍለ ጦር 5ኛ ንስር ሻለቃ ባለፉት አንድ አመት በእነዚህ ተግባራት በመፈጸም አኩሪ ተግባር የፈጸመ ሬጅመንት ነው። እኛ ብዙ ነገር መናገር እንችላለን ስለ 5ኛ ኮማንዶ ሬጅመንቷ። ባለፈው አመት ስለ ነበረው አጠቃላይ ሁኔታ ብዙ ነገር መግለጽ ይቻላል። የመጀመሪያው ከተማችንን የቢዝነስ እንቅስቃሴው እንዳይቆም አላስፈላጊ አድማዎች እንዳይከሰቱ እንዲሁም በከተማዋ ላይ ጥቃት ለማድረግ የሚመጣ ጽንፈኛን ኃይል ፊት ለፊት በመታገል ለምሳሌ እንትና ላይ ማንሳት ይቻላል። ጦሳ ተራራ ላይ በድንገተኛ ጥቃት ለማድረግ ጥላት ሲመጣ የጥላትን መሪ መጥቶ በማስቀረት
ኮማንደር ሬጅመንቷ የምትገለጽ ናት ማለት ነው። ስሟ የሚጠራ ነው። በዚህ ያ ብቻ አይደለም። በከተማ አስተዳደሩ ቁልፍ አመራሮችም ግድያ እንዲፈጸም ስምሪት ተደርጎ የግድያ ማቀነባበር ስራ ሲሰራ ይሄንን ተደራጀ መረጃ ይዞ ቀድሞ ወይም ፕሮአክቲቭሊ ቀድሞ በማክሸፍ እና የመጣውን ጥላት ሳያመልጥ እንዲያዝ በማድረግ ለምሳሌ በከንቲባው ቤት ላይ ቦምብ ለመጣል ተቀነባበረ ስራ እየተሰራ ያለ ከአካባቢው የጸጥታ መዋቅር ከሰላም አስከባሪ ጋር በመሆን በቁጥጥር ስር እንዲውል ከተደረገ በኋላ ያመነበትና በተጨባጭ ይህን ፈጽም ነበረ ብሎ ያመነበት ሁኔታ ተፈጥሯልና ጥራት ጽንፈኛ መጥቶ አመራሮችን ግድያ በአመራሮች ላይ ግድያ በመፈጸም የደሴ ከተማን መዋቅር የመበተን ስራ የመስራት ስራ ሲደረግ ነበርና እሱን የመታገል የማስቀረት የማምከን ስራ ሲሰራ የነበረች ናት ማለት ነው። ይሄ እንዲህ አሁን ሲናገሩት ቀላል ይመስላል፣ በቃላ ሲገልጹት በጣም ቀላል ይመስላል። ነገር ግን የነበረው ገድል ቀላል አይደለም። የ5ኛ ንስር ኮማንዶ ሬጅመንት ዛሬም ሆነ ነገ ለሀገር ሉዓላዊነት የሚከፈለውን ሁሉ በመፈጸም ለኢትዮጵያ ህልውና በትጋት ትሰራለች። ሰላም ለውድ ሀገራችን ኢትዮጵያም፣ ክብርና ሞገስ ለጀግኖች ሰማዕታት ይሁን። አምስተኛ ሬጅመንት እንደለመደ እርሳሱ መገንዋ እርሳሱ መገንዬ እርሳሱ መገንዋ እርሳሱ መገንዬ እርሳሱ መገንዋ እርሳሱ መገንዬ እርሳሱ መገንዋ መገኔ መገኔ ጠላት አስደፍሯል። እቺ ጀግና ነች። እርሳሱ መገንዬ እርሳሱ መገንዋ እርሳሱ መገንዬ